ሰላም ሰላም ቅዱሳን እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ነው ወይ? እኔ በጣም ጌታ ይመስገን ደህና ነኝ። ዛሬ ደግሞ በውስጤ ባለ አንድ ቃል ታውቁታላችሁ። ሁለተኛ ዜና ምዕራፍ 20 ከቁጥር 1 ጀምሮ ኢዮሳፍጥ ሞዓባውያንና ተባብረው አንድ ላይ መጡ ብለው ወሬኞች መጥተው ከባህር ማዶስ ከሶሪያ ታላቅ ሰራዊት መጥቶብሃል ብለው በነገሩት ጊዜ በጣም ይገርማል። ኢዮሳፍጥ ፈራ። ይህን ወሬኞች መጥተው ሲነግሩት ኢዮሳፍጥ ፈራ። ፈርቶ ግን ዝም ብሎ አልተቀመጠም። እግዚአብሔርን ይፈልግ ዘንድ ፊቱን አቀና። አንዳንድ ጊዜ በህይወታችን ከምንሰማው ነገር የተነሳ ፍርሃት ውስጣችን ሊፈጠር ይችላል። ግን ፍርሃትን በእምነት ነው የምናሸንፈው አይደል? በማመን። አለማመን ነው ፍርሃት የሚያመጣው። እሱ ግን ቢፈራ እግዚአብሔርን ለመፈለግ ፊቱን አቀና ይላል። ኢየሱስ ጌታ ነው። እንደገና ወደ ጸሎት ነው ሄደው። ከዛ ይሁዳ ሁሉ እግዚአብሔርን ይፈልግ ዘንድ ፊታቸውን አቀኑ አይደል? ከዛ እግዚአብሔር ዝም አላላቸው። እችን እናገርና ወደኛ ህይወት መጣል። እግዚአብሔር ዝም አላላቸው። አንድ መልእክተኛ በመካከላቸው በአሳፍ በኩል እግዚአብሔር ትንቢታዊ ድምፅ ሃሌሉያ ትንቢታዊ ድምፅ አሰማቸው። ሰልፉ የእግዚአብሔር እንጂ የእናንተ አይደለም። ኢየሱስ ጌታ ነው። ሰልፉ የእግዚአብሔር እንጂ የእናንተ አይደለም። አትፍሩ፣ አትደንግጡ አላቸው። በዚህም ሰልፍ የምትዋጉት እናንተ አይደላችሁ። ኢዮሳፍጥ ጸለየ፣ ጾም አወጀ። በቃ ሁሉ ተሰብስበው ቆሙ በእግዚአብሔር ፊት። ሃሌሉያ። ለምን ይሄ ቃል መጣ? ትናንትናና ከትናንት ወዲያ የሆነ ዩቲዩብ ላይ የሆነ ነገር ሰማው ማለት ነው። እና ሰውን የሚያስፈራራ ፍርሃት የሚለቅ እግዚአብሔር በቃ ለጠላት አሳልፎ እንደሚሰጥ የሆነ ድምፅ ነው። እና አንድ ነገር ወሬኞች ወሬ ቢያወሩ እግዚአብሔርን የምናመልክ እግዚአብሔርን የምንጠራ ስለ አንድ ሰው እግዚአብሔር ይነሳል። በእውነት ህዝቡን አይጥልም። ኢዮሳፍጥ ተባብረው እኮ ነው የመጡበት። ተባብረው ነው እንትን ያሉት። ወሬኞች መጥተው ደግሞ ነገሩት። እንዲህ አሉት። አንዳንዴ ወሬኞች ጥሩ ነው፣ ወደ እግዚአብሔር ያቀርቡናል። እና ነገር ግን በዚህ ሰልፍ የምትዋጉት እናንተ አይደላችሁም፣ ይሁዳ እና ኢየሩሳሌም ተሰለፉ አላቸው። ዝም ብላችሁ ቁሙ፣ የእግዚአብሔርንም ማዳን እዩ። እናንተ ዝም ብላችሁ በእምነት ቁሙ፣ እግዚአብሔርን አመስግኑ፣ እግዚአብሔርን ጥሩት። ከዛ የእግዚአብሔርን ማዳን ታያላችሁ፣ አትደንግጡ አለ። ነገ ውጡባቸው አለ። ሃሌሉያ። በጣም የሚገርመኝ እዚህ ላይ የእውነት ኢዮሳፍጥ መጀመሪያ ፈርቶ ነበር። ፈርቶ ግን ወይኔ ምናምን ብሎ አይደለም ግራ ቀኝ ያየው፣ እግዚአብሔርን ሊፈልግ ፊቱን አቀና። ዛሬ በወሬ በሆነ ነገር የፈራችሁ፣ በክፉ ዜና የፈራችሁ፣ ምድሬም ቢሆን ያላችሁ ሰዎች ብዙ ነገር ሰምታችሁ ይሆን አይሆን ብላችሁ የፈራችሁ፣ ትናንት ያሳለፋችሁ ጌታ ዛሬም እሱ ሕያው ነው። ሃሌሉያ። እግዚአብሔርን በመፍራት በቅንነት በፍጹም ልብ ስትቆሙ እግዚአብሔር ስለ እናንተ ይዋጋል። የቱንም ያህል ጠላት ከፍ ብሎ ድምፁን አድርጎ አያችሁ። አንዳንድ ጊዜ ህይወትና በረከት በምላስ እጅ ነው። አንዳንድ ጊዜ ወጥተው አንዳንድ ሰዎች እኔ ቴሮሪስት በሏቸው እዚህ ሀገር አይደል የሆነ አናውንስ ያደርጋሉ። በቃ እንዲህ ነው። ከዛ ህዝቡ ፍርሃት እንትን ሲለው ያንን ፍርሃት ብሎ ተጠቅመው የሆነ ነገር ያደርጋሉ። አያችሁ፣ የሆነ ቫይረስ ይመጣል ብለው በቃ ህዝቡን ፓኒክ ያደርጉታል። እዚህም አሁን በዚህ ዘመን ምን አለ? እግዚአብሔር የሰራውን እያመሰገነ ለነገው በእምነት፣ ምክንያቱም ትናንት አልፏል። ዛሬ ላይ ቆመን ስናይ የእግዚአብሔር እጅ ከኛ ጋር ነች። መልካም ነገር እየሆነልን ነው። ጠላት ወሬ እንደዚህ ብሎ አድፍጦም ቢመጣ ትናንት ያሻገረህ ጌታ ዛሬም ላይ ቆመ አምነኸው ለነገ ቀንህን መስጠት አለብህ። እግዚአብሔርን ሲፈልጉ፣ እግዚአብሔርን ጸልየው ሲያመልኩ፣ እግዚአብሔርን ሲጠሩ ወገኖች እግዚአብሔር ትንቢታዊ ድምፅ አመጣ። ሰልፉ የኔ ነው አለ። በጣም የሚገርመኝ ደግሞ ካጠፏቸው በኋላ ባልንጀራውን ለመግደል አያችሁ፣ እግዚአብሔር ርስቱን ለማላገጫ አይሰጥም። እናንተ በቃ በእውነት አላቅም ከየት እንደሆነ ግን
ክፉ ቃል የምትናገሩ የምናመልከው አምላክ ሰማይና ምድርን የሰራ አምላክ ውጊያው የኔ ነው ይላል፣ ሰልፉ የኔ ነው ይላል። ሃሌሉያ። ኢዮሳፍጥ እኮ ተባብረው አንድ ሆነው መተውበት ነበር። ወሬኞችም መተው አውርተው ነበር። ኢዮሳፍጥ ያደረገው ሌላ ነገር ከሌላ ቦታ አልፈለገም። መፍትሄ ያለው እግዚአብሔር፣ የማይተው እግዚአብሔር፣ ያንተን ጦርነት የሚዋጋልህ፣ የምድርን ጦርነት የሚዋጋልህ፣ በሽታህን የሚዋጋልህ፣ ችግርህን፣ መከራህን፣ የልጆችን ያንተን የሚዋጋ እግዚአብሔር የማይተኛ የማያንቀላፋ እግርን ለመናወጥ የማይሰጥ ሃሌሉያ። እስራኤልን የሚጠብቅ አይተኛ ማያንቀላፋው ሃሌሉያ። እግርን ለመናወጥ አይሰጥም ይላል። እግሮቻችንን ለመናወጥ የማይሰጥ ጌታ ሃሌሉያ። ፊታችንን ወደሱ ስናቀና ጸንታችሁ ቁሙ ይላል። ሃሌሉያ። ውጊያው የኔ ነው የእናንተ አይደለም። ሃሌሉያ። ኢየሱስ ጌታ ነው። ይህ ትናንትና ነው በጣም በውስጤ የመጣው። ኢየሱስ ጌታ ነው። አደንግጡ፣ ነገ ውጡባቸው አለ ጌታ። ለምን እዛ ጋር ኢዮሳፍጥ በቃ ያዘዘዋል። ጾም ጸሎት ይዞ እግዚአብሔርን ፈልጎ እግዚአብሔር ደግሞ መልእክተኛ ላከለት። ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔርን ሊፈልግ ፊቱን ባቀናበት እግዚአብሔር መጣ። አንድ ነገር ልንገራችሁ ህዝቤ፣ ኃይላት ቢሆን ስልጣናት ቢሆን ያለው ቢሆን የሚመጣው ቢሆን ሁሉ በእርሱ ተፈጥሯል። ሃሌሉያ። ሁሉ ከእርሱ በታች ነው። እሱ ፊተኛ ነው፣ አምሳያ የሌለው ነው። አንደኛ ብለን የምንለው አይደለም። ቀዳሚም ተከታይም የሌለው ብቸኛ አምላክ ነው። ትናንት ምድሬን የጠበቀ፣ ትናንት ልጆቻችንን የጠበቀ፣ ትናንት በመጣን ባገኘን በታላቅ መከራ ረዳታችን የሆነ ለነገ እመነው ጌታ፣ ለነገ እመነው። ሃሌሉያ። ጠላት ምን ያደርጋል? አየሩ ላይ ወሬ ይነዛል። ስለዚህ አየሩ ላይ ድንጋጤ ካለ ሰው እንዴት ብሎ ይጸልያል? ሰው እንዴት ብሎ እግዚአብሔርን ይፈልጋል? እግዚአብሔር ትልቅ እኮ ነው እናንተ። እግዚአብሔር ለሚጠሩት ባለጸጋ ነው። በመከራ ቀን የሚረዳ አምላክ ነው። እግዚአብሔርን ጠርቶ ያፈረ የለም። እግዚአብሔርን ፈልጎ የወደቀ የለም። እግዚአብሔርን ታምኖ ኢዮሳፍጥ መጡበት ተሰብስበው። ወሬኞች መጥተው ሲነግሩት ፈርቷል። አዎ ፈርቷል። እንደ ማንኛችንም ወሬ ስንሰማ እንፈራለን። ፈርቶ ግን ቆሞ የሆነ ነገር አላደረገም። እግዚአብሔርን የፈለገ ውጊያው የሱ ነው። ብቻውን አይችልም። የምድር ውጊያ ቢሆን፣ የምድራችን ውጊያ ቢሆን፣ የልጆቻችን የኛ በእውነት ብቻችንን አንችለውም። እግዚአብሔርን ስንፈልግ ግን እሱ ቁሙ የእግዚአብሔርን ማዳን ይውልና ጠላቶቻችንን እርስ በርስ ያጋጫቸዋል፣ እርስ በርስ ያባላቸዋል፣ እርስ በርስ ያገዳድላቸዋል። ምክንያቱም ቋንቋቸው ይደበላለቃል። በክፋት የሚነሳውን እግዚአብሔር ያስቆመዋል። ጉልበት ያለው እግዚአብሔር ጋር ነው። ስለዚህ ዛሬ እላችኋለሁ በየትኛውም ስፍራ ጉልበት አለኝ ብሎ ድምፁን ከፍ አድርጎ የመጣ በእውነት አይናችሁ እያየ እርስ በርስ ያጋጨዋል፣ እርስ በርስ ያባላዋል፣ እርስ በርስ ያጠፋፈዋል። ውጊያው የእግዚአብሔር ስለሆነ ድብቅ ጦር ይነሳል። ሃሌሉያ። ጠላትህ እርስ በርስ ቋንቋው እንዳይግባባ ይሆናል። እግዚአብሔር ድብቅ ጦርን ያስነሳል። ሁሌ እግዚአብሔር ትልቅ እንደሆነ በልባችሁ አስቡ። በእምነት ውጡ፣ በእምነት ዝመቱ፣ በእምነት ዘምሩ፣ በእምነት ቁሙ። ሃሌሉያ። ድንጋጤ ፍርሃትን አታስተናግዱ። ልባችሁ ቢፈራም እግዚአብሔር ፊት እምነትን ስጠኝ በሉ። ሃሌሉያ። ይህ ነው ያለኝ ለሕዝቤ፣ ለምድሬ፣ ለእኔ። አትፍሩ። ውጊያው የእግዚአብሔር ነው። ውጊያው የእግዚአብሔር ነው። ድሉ የኛ ነው። ሃሌሉያ። ኢየሱስ ጌታ ነው። ተባረኩልኝ።